taste the punishment. ቢስሚላሂር ረህማኒር ረሂም። በዚህች ምድር ላይ ስንኖር በዱንያው በተውጠን በሥራና በቤተሰብ ተጠምደን በሳቅና በጨዋታ ተዘናግተን አንድ ታላቅ እውነታን እንዘነጋለን። ሁላችንም የምንሄድበት ጉዞ፣ ሁላችንም የምንቀርብበት የፍርዱ ቀን እና ከፍርዱ በኋላ የሚጠብቀን ሁለት መዳረሻዎች፣ ጀነት የአላህ ባሮች የሚዘንጡባት ሐዘንና ስቃይ የሌለባት ከዓይን በላይ የሆነች የዘላለም ቤታችን እና ጀሃነም ስሟ ሲጠራ ልብን የምታርድ ሐሳቧ አእምሮን የሚበታትን እውነቷ ከማንኛውም ቅዠት የከፋች ቸል የተባለች አስፈሪ እውነታ ናት። ውድ ተመልካቾቻችን እንኳን ወደ ቻናላችን በደህና መጣችሁ። የዛሬው ጉዞአችን ወደ ተድላና ደስታ ሳይሆን ወደ ማስጠንቀቂያ ነው። አላህ ሱብሓነሁ ወተዓላ ከእዝነቱ የተነሳ ደጋግሞ የነገረንን ነቢያት ሁሉ ሕዝባቸውን ያስጠነቀቁበትን ቦታ ልናስታውሳችሁ መጥተናል። ይህንን ታሪክ ያቀረብንላችሁ ልባችሁን በፍርሃት ለማሸበር ፈልገን አይደለም፣ በፍጹም አይደለም። ዓላማችን ፍርሃትን ወደ ጥንቃቄ፣ ጥንቃቄን ወደ ተውበት፣ ተውበትን ደግሞ ወደ አላህ እዝነትና ወደ ጀነት መንገድ ለመቀየር ታስቦ የተሠራ ነው። እስኪ አንዴ ዓይናችሁን ወደዚህ አሳርፉ፣ ጆሮአችሁን ክፈቱ፣ ልባችሁንም አዘጋጁ። ዛሬ ስለ ጀሃነም እንነጋገራለን። አላህ ሱብሓነሁ ወተዓላ እኔንም እናንተንም ከእርሷ ይጠብቀን። የውመል ቂያማ የምድርና የሰማይ ሥርዓት የሚዛባበት ቀን ነው። ሰዎች ከቀብራቸው እንደ አንበጣ ተበታትነው የሚነሱበት ቀን፣ ፀሐይ አንድ ስንዝር በሚያክል ርቀት የሰዎች ራስ ላይ ቀርባ በላባቸው የሚዋኙበት ቀን ነው። በዚያች አስፈሪ ቀን ፍርዱ ከተሰጠ በኋላ ሁሉም ነፍስ ወደ አንድ መዳረሻ ትጓዛለች። ያ መዳረሻ በጀሃነም ላይ የተዘረጋ ድልድይ ነው፣ አሲራጥ። እስኪ በዓይነ ሕሊናችሁ አስቡት። ከታች ጥቁር የሚንቀለቀል የሚጮህ የእሳት ባህር አለ፣ በላዩ ላይ የተዘረጋ ድልድይ። ይህ ድልድይ እንደ ተራ መንገድ አይደለም፣ ከፀጉር የቀጠነ ከሰይፍ የሰላ ነው። በላዩ ላይ ሰዎችን እየቦጫጨቁ ወደ እሳት የሚጥሉ እንደ እሾህ የሆኑ መቆንጠጫዎችና መንጠቆዎች አሉበት። ነቢያችን ሰለላሁ ዐለይሂ ወሰለም በጀሃነም ላይ ድልድይ ይዘረጋል፣ እኔና ሕዝቦቼ የመጀመሪያዎቹ ተሻጋሪዎች እንሆናለን ብለዋል። በዚያ ቀን ማንም አይናገርም፣ የነቢያት ዱዓ ብቻ ነው የሚሰማው። አላሁመ ሰሊም ሰሊም፣ አላህ ሆይ አድነን አድነን። ሰዎች ድልድዩን የሚሻገሩት በሥራቸው ልክ ነው። አማኞች አንዳንዶች እንደ ዓይን ጥቅሻ፣ አንዳንዶች እንደ መብረቅ፣ አንዳንዶች እንደ ፈጣን ፈረስ፣ አንዳንዶች እየሮጡ፣ አንዳንዶች እየተራመዱ፣ አንዳንዶች እየተንፏቀቁ ይሻገሩታል። ብርሃናቸው ከፊታቸውና ከቀኛቸው ይመራቸዋል። ከሃዲያንና ሙናፊቆች ብርሃናቸው ይጠፋል። በድልድዩ ላይ ሲደርሱ እግራቸው ይንሸራተታል። መንጠቆቹ ይቦጫጭቋቸዋል። እየጮኹ እየተሰቃዩ ወደ ጀሃነም ጥልቅ ውስጥ ይወረወራሉ። ይህ ወደ ጀሃነም የሚደረገው ጉዞ የመጀመሪያው ምዕራፍ ነው። ገና ከመግባታቸው በፊት የሚያዩት አስፈሪ ትዕይንት። በዚያ ድልድይ ላይ ቆመን ከታች ያለውን የእሳት ባህር ስንመለከት ምን ሊሰማን እንደሚችል እናስብ። ጀሃነም አንድ አይነት ቦታ አይደለችም። በሮች አሏት፣ ደረጃዎችም አሏት። ቅጣቱ እንደ ወንጀሉ አይነትና መጠን ይለያያል። አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ሱረቱል ሂጅር ላይ ለእርሷ 7 በሮች አሏት፣ ለእያንዳንዱ በር ከእነርሱ የተወሰነ ክፍል አለው ብሎናል። እነዚህ በሮች በቂያማ ቀን ይከፈታሉ። ወንጀለኞችም በሰራዊት ሆነው ወደ እርሷ ይነዳሉ። የጀሃነም ዘበናት ወይም ዘባንያ የተባሉ ጨካኝ መላእክቶች ይጠይቋቸዋል። ከእናንተ የሆኑ መልእክተኞች የጌታችሁን አንቀጾች በእናንተ ላይ የሚያነቡና የዚህንም ቀናችሁን መገናኘት የሚያስጠነቅቃችሁ ሰው አልመጣላችሁምን? እነሱም አዎ መጥተውልናል ይላሉ። ነገር ግን በዚያን ጊዜ ጸጸት ምንም አይጠቅምም። እያንዳንዱ በር ለተለያየ የወንጀለኛ ቡድን የተዘጋጀ ነው። አንደኛው በር ጀሃነም ትባላለች። አላህ ሱብሓነሁ ወተዓላ ላይ ላጋሩ ሰዎች ወይም ሙሽሪኮች የተዘጋጀች ናት። ሌላኛው ለዟ ትባላለች፣ ጣዖት አምላኪዎች የሚገቡባት ናት። ሌላኛው ሰቀር ይባላል፣ ሶላት ለማይሰግዱ ሰዎች የተዘጋጀች ናት። ሌላኛው ሑጣማ ሰዎችን ለሚያሙና ለሚያንቋሽሹ እና ሌሎችም በሮች ለተለያዩ ወንጀለኞች ተዘጋጅቷል። ከበሮቹም ባሻገር የጀሃነም ደረጃዎች አሉ። ከላይ ያለው ከበታቹ የቀለለ ሲሆን
ወደ ታች በወረድን ቁጥር ቅጣቱ እየከፋና እየጨመረ ይሄዳል። የላይኛዎቹ ደረጃዎች በዱንያ ላይ ወንጀል ለሰሩ አማኞች ወይም በኃጢአታቸው ልክ ተቀጥተው በአላህ እዝነት ወደ ጀነት ለሚገቡ ሲሆን የታችኛውና የከፋው ደረጃ ሐዊያ ለሙናፊቆች ወይም አስመሳዮች የተዘጋጀ ነው። እነሱ ከካፊርም በላይ ይቀጣሉ። አላህ ይጠብቀን። የጀሃነም አወቃቀር ራሱ የፍትህና የቅጣት ልክን ያሳያል። እስካሁን ያየነው ገና መግቢያው ነው። እስኪ ወደ ውስጥ እንዝለቅ። የጀሃነምን እውነተኛ ተፈጥሮ እንመልከት። የጀሃነም እሳት እንደምናውቀው ምድራዊ እሳት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ጀሃነም ለ1000 ዓመት ተቀጣጠለችና ቀይ ሆነች። ከዚያም ሌላ 1000 ዓመት ተቀጣጠለችና ነጭ ሆነች። ከዛም ሌላ 1000 ዓመት ተቀጣጠለችና ጥቁር ሆነች። አሁን እሷ ጥቁር ጨለማ ናት ብለዋል። የዚህች ዱንያ እሳት ከጀሃነም እሳት 70 እጥፍ የቀለለች ናት። የጀሃነም እሳት ከምድሯ በ70 እጥፍ ትበልጣለች ማለት ነው። የጀሃነም እሳት ነዳጇ ምንድን ነው? ሱረቱል በቀራ ላይ እንደተጠቀሰው ሰዎችና ድንጋዮች ናቸው። አዎ ሰዎች ራሳቸው የእሳቱ መቀጣጠያ ይሆናሉ። በጀሃነም ረሃብ አለ፣ ጥም አለ። ግን መፍትሄው ከችግሩ የከፋ ነው። ምግቧ ዘቁም የተባለ ዛፍ ከጀሃነም ስር የሚበቅል ነው። ፍሬው እንደ ሰይጣን ራሶች የተጠማዘዘና አስቀያሚ ነው። ሲበሉትም ሆድን እንደ ቀለጠ መዳብ ያቃጥለዋል። ሌሎች ምግቦች ዶሪ የተባለ እሾህ ያለው የማያጠግብና የማያወፍር እና ጊስሊን የጀሃነም ሰዎች የቁስል ምግብ ነው። የጀሃነም መጠጥ ሐሚም የተበሰለ የሚፈላ ውሃ ነው። ሲጠጡት አንጀታቸውን የሚበጣጥስ ነው። እንዲሁም የቁስል ደምና ምግል ሰዲድ ይጠጣሉ። የጀሃነም ሰዎች የሚለብሱት ልብስ ሱረቱል ሐጅ ላይ እንደተጠቀሰው ከእሳት የሆኑ ልብሶች ተቆርጠውላቸዋል ይላል። ልብሳቸው ራሱ እሳት ነው። ቅጣቱ ቀጣይነት እንዲኖረው ቆዳቸው በተቃጠለ ቁጥር አላህ ሌላ ቆዳ ይቀይርላቸዋል። ቆዳዎቻቸው በተቃጠሉ ቁጥር ሌላ ቆዳ እንለውጥላቸዋለን ቅጣትን እንዲቀምሱ ይላል ሱረቱ ኒሳ ላይ። የካፊር ሰው አካል በጀሃነም ውስጥ በጣም ግዙፍ ይሆናል። የአንድ ጥርሱ ብቻ ከተራራ እንደሚበልጥ ተነግሯል። ይህ የሚሆነው ቅጣቱ የበለጠ እንዲሰማው ነው። 70 ክንድ በሚረዝሙ ሰንሰለቶች ይታሰራሉ። በአንገታቸው ላይ ቀንበር ይደረግላቸዋል። ከእሳቱ ለማምለጥ ሲሞክሩ ዘበኞቹ በመደሻዎች እየደበደቡ ይመልሳቸዋል። ጀሃነም ራሷ ትጮኻለች። ስታያቸው በንዴት ታጓራለች። የሰዎቹ ጩኸት፣ ለቅሶና ዋይታ ለዘላለም አይቋረጥም። ይህ ቦታ መጨረሻ የሌለው ስቃይ፣ እረፍት የሌለው ቅጣት፣ ተስፋ የሌለው ኑሮ ያለበት ነው። በዚህ ሁሉ ስቃይ ውስጥ ሆነው የጀሃነም ሰዎች ትልቁ ስቃያቸው ምንድን ነው? አካላዊ ህመሙ ብቻ አይደለም። ትልቁ ስቃያቸው ጸጸት ነው። እነሱ ይነጋገራሉ፣ ይከራከራሉ። ተከታዮቹ መሪዎቻቸውን ይረግማሉ። ጌታችን ሆይ እኛ ጌቶቻችንንና አለቆቻችንን ታዘዝን፣ መንገድንም አሳሳቱን። ጌታችን ሆይ ከቅጣት እጥፍ እንስጣቸው፣ ታላቅ እርግማንንም እርገማቸው ይላሉ ሱረቱል አሕዛብ ላይ። ሰይጣንን ይወቅሳሉ። ሰይጣን ግን እንዲህ ይላቸዋል፣ አላህ እውነተኛውን ቃል ኪዳን ገባላችሁ፣ እኔም ቃል ገባሁላችሁና አፈረስኩባችሁ። ለእኔ በእናንተ ላይ ምንም ሥልጣን አልነበረኝም፣ ግን ጥሪ ያቀረብኩላችሁና ተቀበላችሁኝ። ስለዚህ እኔን አትውቀሱኝ፣ ራሳችሁን ውቀሱ ይላል ሱረቱል ኢብራሂም ላይ። በመጨረሻም ተስፋቸው ሲሟጠጥ ወደ አላህ ሱብሓነሁ ወተዓላ ይጮኻሉ። ወደ ጀነት ሰዎች ይጣራሉ። ከውሃው ወይም አላህ ከሰጣችሁ ሲሳይ በእኛ ላይ አፍስሱልን ይላሉ። የጀነት ሰዎችም አላህ እነዚህም በካህዲያን ላይ እርም አድርጓል ብለው ይመልሱላቸዋል። የጀሃነም ዘበኛ ማሊክን ይለምናሉ። ማሊክ ሆይ ጌታህ በእኛ ላይ በሞት ይፍረድብን ይላሉ። እርሱም እናንተ በዚህ ውስጥ ዘውታሪዎች ናችሁ ብሎ ይመልስላቸዋል። ሞትን እንኳን ይነፈጋሉ። በመጨረሻም ወደ አላህ ሱብሓነሁ ወተዓላ ይጮኻሉ። ጌታችን ሆይ ከእርሱ አውጣን፣ ከዚህ በኋላ ወደ መጥፎ ሥራ ብንመለስ እኛ በዳዮች ነን ይላሉ ሱረቱል ሙእሚኒን። ከዚያም ከዓለማቱ ጌታ የመጨረሻውና ልብ የሚሰብር መልስ ይመጣል። በውስጧ ተዋርዳችሁ ኑሩ፣ አታናግሩኝም ይላቸዋል ሱረቱል ሙእሚኒን። በዚያች ቅጽበት ሁሉም ተስፋ ይጠፋል፣ ሁሉም በር ይዘጋል። ዘላለማዊ ስቃይና ጸጸት ብቻ ይቀራል። ይህን ሁሉ ከሰማም በኋላ ልባችን በፍርሃት ተውጧል። ይህ ፍርሃት ግን መልካም ነው።
ምክንያቱም ይህ ፍርሃት ወደ ተግባር የሚቀየር ከሆነ የማምለጫው መንገድ ቁልፍ ነውና። አዎ ከዚህች አስፈሪ ቦታ ማምለጫ መንገድ አለ። መንገዱ ግን ያለው እዚሁ ነው፣ አሁን ዱንያ ላይ ብቻ ነው። ከሞትም በኋላ ሁለተኛ ዕድል የለም። ታዲያ የማምለጫው መንገድ ምንድን ነው? አንደኛ ተውበት። አሁኑን ወደ አላህ እንመለስ፣ በሠራነው ወንጀል እንጸጸት፣ ዳግም ላለመመለስ ቃል እንግባ። የአላህ እዝነት በር ሁል ጊዜ ክፍት ነው። እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ ይለናል ሱረቱል አዝሙር ላይ። ሌላኛው ሶላት ነው። ሶላት የጀሃነም እሳት መከላከያ ጋሻ ነው። በቀን 5 ጊዜ ከጌታችን ጋር እንገናኝ። ቀጥሎ መልካም ሥራ እናብዛ። ሰደቃ ማድረግ የእሳቱን ቁጣ ያበርዳል። ወላጆችን መታዘዝ፣ ሰዎችን መርዳት፣ መልካምን መናገር፣ እያንዳንዷ መልካም ሥራ ከእሳት ታርቀናለች። ዱዓ ማድረግ ሁልጊዜ በዱዓችን አላሁማ አጅርኒ ሚነናር፣ አላህ ሆይ ከእሳት ጠብቀን እንበል። በቀን 7 ጊዜ ይህንን ዱዓ የሚል ሰው ከእሳት እንደሚጠበቅ ተነግሯል። በዋነኛነት አላህን መፍራት ነው። በድብቅም በግልጽም አላህን እንፍራ። ያ ፍርሃት ከየትኛውም ኃጢአት ይጠብቀናል። ወንድሜ እህቴ፣ የጀሃነም ታሪክ የተነገረን እንድንጨነቅ ሳይሆን እንድንማርበት ነው። የአላህ ቁጣ ምን ያህል ከባድ እንደሆነ አይተን የእዝነቱን ዋጋ እንድንረዳ ነው። ይህች ዱንያ አጭር ናት። የ60-70 ዓመት ሕይወት ከዘላለም ቅጣት ጋር ሲነጻጸር ምንም አይደለም። እስኪ ዛሬ ውሳኔ እናድርግ። ወደ አላህ እንመለስ። ጀሃነምን ከሚያስከትሉ ሥራዎች እንራቅ። ጀነትን በሚያስገኙ ሥራዎች ላይ እንበርታ። አላህ እኔንም እናንተንም ቤተሰቦቻችንንም መላውን የሙስሊም ኡማ ከጀሃነም እሳት ይጠብቀን። ጌታችን ሆይ በዱንያም መልካምን በአኼራም መልካምን ስጠን፣ ከእሳትም ቅጣት ጠብቀን። አሚን። ስለተከታተላችሁን ከልብ እናመሰግናለን። ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።